ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁን? የዕለተ ሐሙስ ሐምሌ 30 2018 ዓ.ም ሰበር መረጃዎችን ይዘንላችሁ ቀርበናል። መረጃዎቻችን ቶሎ እንደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር ማድረግ አብራችሁን ቆዩ። የኢትዮጵያ መከላከያ ሰራዊት ለመቄዶንያ ድጋፍ ማድረጉ ተገለጸ። የኢፌዴሪ መከላከያ ሰራዊት በየዓመቱ ሐምሌ 29 ቀን የሚያከብረውን የበጎ አድራጎት ቀንን በማስመልከት ላለፉት 3 ተከታታይ ዓመታት መቄዶንያ በመገኘት ለሶስተኛ ጊዜ በደመቀ ሁኔታ አክብሯል። የመከላከያ ሚኒስቴር የሴቶችና ማህበራዊ ጉዳይ ዳይሬክተር ብርጋዴር ጀነራል ሁሉ ሀገርሽ ድረስ በስነ ስርዓቱ ላይ እንደገለጹት ሰራዊቱ የሀገርን ህልውና በጽናት ከመጠበቅ ባሻገር በማዕከሉ ተገኝቶ ፍቅሩንና ሰብአዊነቱን በማሳየት ለወገኑ ተቀዳሚ ተደራሽነቱን አስመስክሯል። ዳይሬክተሯ አክለውም ሰራዊቱ ከማዕከሉ ጋር ጥብቅ ቤተሰባዊ ቁርኝነት እንዳለው ገልጸው ሀገርን በክብር ያገለገሉ አረጋውያንን በመደገፋቸው ኩራት እንደሚሰማቸው ገልጸው ያመጧቸውን ግምታቸው ከ600 ሺህ ብር በላይ የሆኑ የተለያዩ የምግብ ፍጆታዎችን፣ ዊልቸር፣ ዋከር፣ አልባሳት፣ የጽዳት ቁሳቁሶችን አስረክበው ድጋፉ በቀጣይ ተጠናክሮ እንደሚቀጥልም አረጋግጠዋል። ለአረጋውያንም ልዩ የምሳ ግብዣ በማድረግ ዕለቱ ሐምሌ 29ን አረጋውያኑ ልዩ ቀን አድርገው እንዲያስቡትም አረጋግጠዋል። የመቄዶንያ መስራችና ዋና ስራ አስኪያጅ የክቡር ዶክተር ቢኒያም በለጠ በኩላቸው ሰራዊቱ ህይወቱን አሳልፎ ከመስጠት ባለፈ በማዕከሉ የሚገኙ ወገኖችን በፍቅርና በርህራሄ በመጎብኘቱ የላቀ ምስጋና አቅርበዋል። በማዕከሉ የሚገኙ የሀገር ባለውለታዎችንም ለሰራዊቱ ያላቸውን ፍቅር በምርቃት ገልጸዋል። በመጨረሻም የቀሩትን የግንባታ ስራዎች በፍጥነት ለማጠናቀቅ ህብረተሰቡ ድጋፉን አጠናክሮ እንዲቀጥል ጥሪ አቅርበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ተናገሩ። ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ የኢፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ ተናገሩ። የአየር ኃይሉ የሶስተኛ አየር ምድብ ላስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር ተካሂዷል። ሌተናል ጀነራል ይልማ መርዳሳ በዚህ ወቅት እንዳሉት መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ ይገኛል ብለዋል። አሁን የምንገኝበት ዘመን የውጊያ አካሄድና ስልትን ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ ነው ያሉት ዋና አዛዡ ኢትዮጵያ በምትገኝበት ቀጠናም ያለው የኃይል አስተላለፍ ተለዋዋጭና የተገማች መሆኑን ጠቁመዋል። የኢፌዴሪ አየር ኃይልም ይህንን ታሳቢ በማድረግ የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሻኖችንና የአስተዳደር ባለሙያዎችን እያፈራ መሆኑንና የዘመኑን የውጊያ ቴክኖሎጂዎችን እየታጠቀ እንደሚገኝም አረጋግጠዋል። ሶስተኛ አየር ምድብም የሪፎርሙ አካል በመሆኑ በርካታ ስራዎችን በማከናወን ልዩ ታሪክ ያለው መሆኑንም አንስተዋል። ምድቡ ኮርኔል በዛብህ ጴጥሮስና ኮርኔል ባጫ ሁንዴሳን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰው አሁንም ያንን የጀግንነት ታሪክ እያደሰ በርካታ ተተኪ ወጣቶችን በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ ይገኛል ብለዋል። የሚለወጠውን የውጊያ አውድና የአየር አሰላለፍን በመገንዘብ አመራሩና ሰራዊቱ ራሱን ከጊዜው ጋር ማዘመን እንዳለበት አስገንዝበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱን ገልጸው የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነትና በስኬት በመወጣታቸው ሊኮሩ ይገባልም ብለዋል። በቀጣይም ታላላቅ ተልዕኮች እንደሚጠበቁ በመረዳት በሁሉም ረገድ ዝግጁነቱን ማጠናከር እንደሚያስፈልግ ገልጸዋል። የታጠቁ ኃይሎች 4 ኪሎ ባዶ ሆኖ ኑና ቤተ መንግስት ግቡ ቢባሉ እንኳን ወደ አዲስ አበባ አይመጡም ሲሉ ጀነራል ባጫ ደበሌ ተናገሩ። የመከላከያ ከፍተኛ መኮንን የነበሩትና በአሁኑ ወቅት በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል አምባሳደር ባጫ ደበሌ ከቢቢሲ አማርኛ ጋር ያደረጉት ቃለ መጠይቅ በቅርብ ቀን እንደሚለቀቅ የተገለጸ ሲሆን ቢቢሲ ከቃለ መጠይቁ አጠር አድርጎ ያወጣው አነስተኛ የቪዲዮ ምስል ቀጣዩን አቅጣጫ ጠቋሚ በመሆኑ በድጋሚ
የብዙዎችን ትኩረት ስቧል። በዚህ አጭር መግለጫቸው በሀገሪቱ በተለያዩ አካባቢዎች እየተካሄዱ ያሉ የታጠቁ ግጭቶች ከመጨራረስ ውጪ ምንም አይነት ትርጉም ያለው ፖለቲካዊ ለውጥ ሊያመጡ እንደማይችሉ ያስገነዘቡት ጀነራል አምባሳደሩ የትጥቅ ትግል የሚያካሂዱ አካላትን አቅም አስመልክተው ሲናገሩም 4 ኪሎ ክፍት ሆኖ ኑና ግቡ ቢባሉ እንኳን ፋኖም ሆነ ኦላ አይመጡም መተውም የሚያደርጉት ነገር የለም ሲሉ ገልጸዋል። አክለውም እንደ ዘመነ ካሴ ያሉ የውጊያ መሪዎች መተው 4 ኪሎ የመግባትና ሀገር የመምራት አቅም የላቸውም ሲሉ ተደምጠዋል። በመጨረሻም በጦርነት ውስጥ አሸናፊና ተሸናፊ የሚባል ነገር እንደሌለ የጠቀሙት ጀነራል ባጫ ደበሌ የታጠቁ ኃይሎች ገንዘብ ከፈለጉ ከመንግስት ይውሰዱና ህዝብን ይተውት ሲሉም ተናግረዋል። ካልሆነ ግን የትግሉ መጨረሻ የህዝብና የሀገር መጨራረስ ብቻ ሆኖ እንደሚቀርና ማንኛውም ወገን የፖለቲካ ማትረፊያ እንደማይገኝበት አጽንኦት ሰጥተው ተናግረዋል። የቀድሞ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም የህንድ ሁለተኛው ትልቁ አየር መንገድ ዋና ስራ አስፈጻሚ ሆነው ተሹመዋል። በኢትዮጵያ አየር መንገድ ከ10 ዓመታት በላይ በመሪነት በማገልገል ተቋሙን ወደ አፍሪካ ተቀዳሚ አየር መንገድ ለማሳደግ ቁልፍ ሚና የተጫወቱት አቶ ተወልደ አሁን የህንድ ሁለተኛው ትልቁ አየር መንገድ የሆነውን ኤር ኢንዲያን ይመራሉ። ኤር ኢንዲያን በቅርብ ጊዜ ከደረሰበት የአውሮፕላን አደጋና ከሌሎች የስራ ተግዳሮቶች በኋላ አዲስ አመራር እየፈለገ ሲሆን አቶ ተወልደ በቀድሞ የአመራር ልምዳቸውና በአቪዬሽን ዘርፍ ባላቸው ስኬት ተመርጠዋል። አቶ ተወልደ ገብረ ማርያም ከ20 ዓመታት በላይ በኢትዮጵያ አየር መንገድ በተለያዩ ኃላፊነቶች ያገለገሉ ሲሆን በ2014 ዓ.ም በጤና ምክንያት ከዋና ስራ አስፈጻሚነት ለቀው ነበር። የሀገራዊ ምክክር ኮሚሽኑ በቃለ ጉባኤ ያዦች ገለልተኝነት ላይ ስጋት እንደሌለው ገለጸ። የኢትዮጵያ ሀገራዊ ምክክር ዋና ኮሚሽነር ፕሮፌሰር መስፍን አርአያ በምክክር ጉባኤው ላይ የተመደቡ ቃለ ጉባኤ ያዦች በሰነድ በማዘጋጀት ሂደቱ ላይ የራሳቸውን የግል ምልከታ ያንጸባርቃሉ የሚል እምነት እንደሌላቸው ገልጸዋል። ዋና ኮሚሽነሩ በሰጡት መግለጫ እንዳሳወቁት የህዝብን ሀሳብ በማሰባሰብና የመሰነድ ኃላፊነት የተሰጣቸው 160 ባለሙያዎች በከፍተኛ የስራ ልምዳቸውና በሙያዊ ስነ ምግባራቸው የተመሰከረላቸው ናቸው ብለዋል። ቃለ ጉባኤ ያዦቹ በትልልቅ ፍርድ ቤቶች፣ በፍትህ ተቋማት እንዲሁም በከፍተኛ የትምህርት ተቋማት ውስጥ ረጅም ጊዜ ያገለገሉ አንቱ የተባሉ ገለልተኛ ባለሙያዎች መሆናቸውንም አረጋግጠዋል። በባለሙያዎቹ በጥንቃቄ የሚሰነዱ ቃለ ጉባኤዎች ለወደፊት ተመራማሪዎች፣ ለፖሊስ አውጪዎች እንዲሁም ለፌዴራልና ክልል መንግስታት በታሪካዊ ማጣቀሻነት የሚያገለግሉ መሆናቸውን ያወሱት ፕሮፌሰር መስፍን አርአያ ከዚህ አኳያ ቃለ ጉባኤ ያዦቹ የራሳቸውን ወይም የሌላ ሶስተኛ ወገንን ሀሳብ በሰነዱ ውስጥ ሰርገው ያስገባሉ የሚል እምነት እንደሌላቸው ገልጸዋል። በስራ ሂደቱ ውስጥም አልፎ አልፎ ሊከሰቱ የሚችሉ ጥቃቅን ስህተቶች ቢኖሩ እንኳን 160ውንም የባለሙያ ቡድን አባላት ከመውቀስ ይልቅ ኮሚሽኑ ግድፈቶችን ከስር እየተከታተለ የሚያርምበት የቁጥጥር ስርዓት መዘርጋቱንም አሳውቀዋል። የምክክሩ ሂደት በተቀመጠለት መርሃ ግብር መሰረት የተከናወነ መሆኑን የገለጹት ዋና ኮሚሽነሩ 250 አባላት ባሏቸው ስልታዊ ቡድኖች የደረሱበትን ሀሳቦች አጠናክረው በማቅረብ ላይ መሆናቸውን ተናግረዋል። የሰሜን ኮሪያ ሚሳኤል በዩክሬን ላይ ጥቃት መሰንዘሩ ተገለጸ። የሩሲያ ወታደራዊ ኃይሎች ከሰሜን ኮሪያ ያገኙትን አጭር ርቀት ተተኳሽ ባሊስቲክ ሚሳኤልን በዩክሬን ላይ እንደገና መተኮስ መጀመራቸውን የዩክሬን የመከላከያ ባለስልጣናት ገለጹ። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ ሰበርና ወቅታዊ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።